አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጉዳይ ላይ ተከበራችሁ የሚዛን ሚዲያ ተከታታዮች፣ ዛሬ ያው በፕሮግራም አይደለም የመጣ ነው። ያው ስለ ሚዛን ሚዲያ ወቅታዊ ሁኔታን አስመልክቶ ያው ተወሰነ ልንላችሁ ነው ማለት የመጣ ነው። ገለው ካንተ ወጀው ይያሻል ማሻአላ ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ ያው ተጋባዥን አይደለም የመጣው ጋባዥን ተጋባዥን ማለት ነው የመጣ ነው። ያው ስለ ሚዛን ወቅታዊ ሁኔታዎች ኢንሻአላህ ለማስረዳት ነው ብቻ ነው። ሚዛን ሚዲያ ያው ለጭቁን መሻይኾች የተከፈተ እንዲሁም ደግሞ እየተጎዳ እየተሳደደ ላለ ማህበረሰብ የተከፈተ ሚዲያ ነው፣ ሁላችንም እንደምናውቀው ማለት ነው። ይሄ በአህለ ሱና ወልጀማዓ መስመር ያለው ማለት ነው የትግል ሚዲያ ብቸኛው ሚዲያ ሚዛን ሁላችንም እንደምናውቀው ከተከፈተ ወደ 2 ዓመት ከምናምን አስቆጥሯል ይመስለኛል። ምርቃት ካረግንበት ዓመት ከምናምን ወደ 2 ዓመት ደረጃ በስቱዲዮ ደረጃ ተደራጅቶ ከመጣ ያኒ ወደ 2 ዓመት ገደማ እየደረሰ ነው። ማሻአላህ ይህን ጊዜ ስንሄድ ብዙ ተግዳሮቶች ነበሩ። እንደ አህለ ሱና ወልጀማዓ መስመራችን እንደሚከተለው ማህበረሰብ ብዛት በጣም ያሳዝን ነው። ሚዛን ሚዲያ ሲመሰረት ብዙ ማህበረሰባችን የዑለማውም ክፍል በጣም ደስ ብሎት ነበር። ያኒ አሁን ያለበት ሁኔታ ግን ትንሽ የፋይናንስ ችግር አለ። ብዙ ማህበረሰብ የሚያነሳው ከፋይናንስ አንፃር የፕሮፌሽን ጉዳይ ያነሳል። ደካማ ነው፣ ላይት የለም፣ የተለያየ ላኪን እነዚህ ችግሮች ግን ሊፈቱ የሚችሉት አወለን ከፋይናንስ ጋር የሚያያዙ ናቸው። ይህ የትግል ሚዲያ ነው። ለኢማሞች የቆመ ለኮሚቴዎች እንዲሁም ደግሞ በየቦታው ሴራ የሚሰራባቸው የመሻይኾቻችን ክፍል ማለት ነው ለነሱ የቆመ ሚዲያ ስለሆነ ያን ያልኛ በአሁን ሰዓት የጥራቱ ደረጃ ያሳስበናል። ለምን አቅምም ስለሌለ ማለት። ስለዚህ 2 ዓመት ያህል ተሻግሯል። ታላላቅ ዑለሞች መተው ነው መጀመሪያ በስቱዲዮ ምርቃት ላይ ተገኙት ክቡር ዶክተር ተቀዳሚ ሙፍቲ ሀጂ መድሪስ እነ ሼኹ መሪማም እነ ኡስታዝ ሐሰን ታጁ ታላላቅ የሀበሻ ዓሊሞች በጣም ትላልቅ ስም ያላቸው ዝና ያላቸው ዓሊሞች ነው የመረጡት። ላኪን ግን አሁን እንደ አህለ ሱና ሚዛን ሚዲያ መንታ መንገድ ላይ ቆሞ ነው ያለው። ማህበረሰባችን ብዙ ነው፣ ወላኪን ግን ማህበረሰባችን ሐሳብ መስጠት እንጂ የኔ የበኩሌን አስተዋጽኦ አደርጋለሁ የሚል እየተመለከትን አይደለም። ሰሞኑ በሶሻል ሚዲያ ተከታትላችኋል። ምንም አይነት እንቅስቃሴ እያየን አይደለም ከህዝቡ ማለት ነው። ሁሉም ሰው የራሱን ኃላፊነት እየተወጣ አይደለም የሚል ሐሳብ ነው ያለኝ። እመለሳለሁ አንተ ቤት ወሰለላልና ኢንሻአላህ። ያው መጀመሪያ ያው ሚዛን ሚዲያ ሲመሰረት ምናልባት ታስታውስ እንደሆነ ብዙ ይሄ አህለ ሱናው ላይ ፕሮፓጋንዳዎች ነበሩ። እውነታው ያለው እሱ ጋር ነው፣ የሚበደለው እሱ ነው። ሀቅ ያለው ይሄ ማህበረሰብ ላይ ነው። ነገር ግን ብዙ የስም ማጠልሸቶች፣ ማጥፋቶች እንደገና ደግሞ በጣም መጥፎ የሆኑ ሁኔታዎች፣ ፕሮፓጋንዳዎች በማህበራዊ ሚዲያ እንደገና ደግሞ እንዲሁ በሜንስትሪም ሚዲያዎች ጭምር ምንመለከትበት ነበረ። ኢቨንት ካየነው ምናልባት ኡስታዝ አምባሳደር ሐሰን ታጁ ሀሳቡን ለማቅረብ ሲተከለከለባቸው ሁኔታዎችን የምታስታውስ ነው። አንድ ሚዲያ ላይ የሆነ የኛ አካል የሚባል አካል ቀርቦ ደግሞ በአንደኛው በኩል ደግሞ አምባሳደር ይቅረብ ሲባል ይሄ ማለት ምንድነው? ያው የኔ የምትለው ሚዲያ ባለመኖር ይሄ ሁሉ የሆነ በዚህ ያህል ደረጃ ሲገፋ በዚህ ያህል ደረጃ የሚዲያ ሰለባ ሆኖ ቪክቲም ሆኖ የዛ ፕሮፓጋንዳ ቪክቲም ሆኖ ሲኖር የነበረ ማህበረሰብ ነውና ያው ይሄ ሚዛን ሚዲያ ይህንን ነገር ለመቅረፍ ነው። እነዚህ ፕሮፓጋንዳዎችን ባላንስ ለማድረግ አህለ ሱና ያሉትን ሀቆች ለመውጣት በሚል ያው እስከዛሬ እንዳልከው ያው 2 ዓመት መተናል። በእነዚህ 2 ዓመታቶች ውስጥ መቼም ያልተዘረዘረ ነገር አለ ብዬ አላስብም። በጣም ራሳችንም የመጣን ሌሎችንም የዛ የመጅሊስ አካባቢ ያለውን ሂደት እንደገና ደግሞ የመብት ጥያቄ በየቦታው ደግሞ የሚደርሰው ደግሞ የመብት ጥሰቶችን ተመለከተ ብዙ ብለን እና ሚዲያ ደግሞ ዋናው ትልቁ የጀርባ አጥንቱ ፋይናንስ ነው ማለት ያው አሁን ለምሳሌ የምንቀርጽበት ነው አሁን የምንቀርጽበትን ፋይናንስ ይፈልጋል። ምንም ሌላ ነገር ነው እና ያው እኛም እኮ በዚህ ሚዲያ ላይ ስንል ሌላ እንትን ኖሮን አይደለም፣ አጋዥ ኃይል ያስፈልገናል እያለ ምንም ሌላ ካሜራ አንስቶ የሚሰጥ ሰው ሮል ካሜራ ገዝቶ የሚሰጥ ከሌለ አትሊስት ካሜራውን የምትከራይበት ቅድም የተባለው የኳሊቲ ጉዳዮች ይህንንም ፋይናንስ ይመለከታል። ኤዲተር 2-3 ሊኖረው ይገባል። ካሜራማን 2-3 ሊኖረው ይገባል። ኦኬ ጽሁፍ ለቀማ ያንዳንዱ ጽሁፍ ለቀማ
ቪዲዮ ኤዲተር እንዳለ ሁሉ የጽሁፍ ደግሞ ኤዲተር ደግሞ ራሱ የቻለ አለና ይሄ ሁሉ ነገር ፋሲሊቴሽኑ ፋይናንስ ነው የሚፈልገው። ሌላ ምንም የምንናገረው ነገር የለምና ላለፉት ያው ይሄ ሚዲያ ስንመሰርተው በራሱ ማንንም ተዋናን አይደለም ያው ማህበረሰባችንን ምክንያቱም ለማህበረሰባችን መብት የቆመ ለትርፍ የተቋቋመ አይደለም። እኛ ለምሳሌ ለትርፍ የተቋቋመ ቢሆን ስፖንሰር ሄደን የሆነ አምጥተን እዚህ የሆነ ሴት አምጥተን የሆነች በጣም የገራረሙ ማስታወቂያዎችን እየሰራን ምናምን እየሳቀች የሆነ የሊፕስቲክ የሆነ ቻፕስቲክ ምናምን ማስታወቂያ ያሰራን ገንዘብ ማግኘት እንችላለን። ያን ግልጽ ነው። ግን ምንድነው የትግል ሚዲያ ነው የመብት ሚዲያ እንደሆነ መጠን ምንም ትርፍ የለውም የምናገኘው ፋይናንስ የለውም እና ከዛን ግን ማህበረሰባችንን ተንተርሰን ቤዝ አድርገን ነው የተነሳ ነው እና ያው ያለፉት 2 ዓመታት ታውቃቸው ለተወዳዳሪዎች ምን ያህል እንደነበሩ ያው በሚዛን ሚዲያ ደረጃ ለቢሮ ኪራይ ከቢሮ ጭምር ሰዎች ጋር የሚጨቃጨቁ እንደው ይታሸጋል ይከፈታል ይህን ሁሉ ነገር ያው መቼም ካንተ ጋር ሁሉ ተሰነረ በመብት መውጣት የለበትም ወደ ሰው ወደ ህዝብ መውጣት የለበትም የሚል ጭቅጭቆች ውስጥ ራሳችን ፕሮግራም እንገባ ነበር። ይሄ ሁሉ ያው ህዝባችንን ላለማስጨነቅ ይመስለኛል እና 2 ዓመት በሙሉ በጣም በከፍተኛ ተግዳሮት ውስጥ ነው። ፕሮግራሞች ታስታውሳለህ አንድ ፕሮግራም እንሰራና በሚቀጥለው ወይ 2 ወር 3 ወር ፕሮግራም እንሰራው በጣም ዱፕሊኬት የሚሆኑ በጣም ከረንት የሆኑ አጀንዳዎች ይጋሉ በወር ውስጥ የሆነ አንድ የምንሰራቸው አንድ ወይ 2 እንሰራለን። ለምንድን ነው ፋይናንስ ያው ስለሌለ እንጂ አጀንዳ ማህበረሰባችን የተገፋባቸው እኛ የሚቀርቡ መረጃዎች ዜናዎች ምናምኖች አለመኖራቸው አይደል። ግን በቃ በዛ ምክንያት አንዴ ያቆም ነው። በሆነ ሰዓት ደግሞ ልክ ገንዘብ ደግሞ ያው እንደዚሁ ወንድሞቻችንን ደግሞ የሆነ ለዚህ ነገር ትንሽ እንትኑ ያላቸው ሄደን ያው ስንጠይቅ ስናገኝ ደግሞ መተን ደግሞ እንሰራለን እና በዚህ ያው መዋደቅ ነበር ያለፉት 2 ዓመታቶች የዘለቅነውና ፋይናንሱ ያው የግዴታ ነው የግዴታ ነው። ምክንያቱም የሚዛን ሚዲያ ለመቀጠል የትኛውንም ሚዲያ ለመቀጠል ፋይናንስ ያስፈልጋልና እኛም ደግሞ ያው በዚህኛው እንደባለፈው ጊዜ አይዝም ብለን ከሄድን ያው ቅድም ወንድም መሐመድ እንደገለጸው ያው ምን ተመንገዱ ላይ አንዱን መንገድ ነው የምንመርጠውና ያው ስለዚህ አሁን የእናንተ እገዛ ይሻል ለማለት ነው። ያው እሱ የሚጨምረው ነው። ያው ዛሬ ስንመጣ ወደ እናንተ የመጣ ነው ድጋፋችሁን ፈልገን 3 ነገሮች ማንሳት ፈልጋለሁ። አንደኛ ስለ ሚዲያ ስለ ድጋፍማ በቃ በደንብ መጨቅጨቅ ያለው አሁን ምንም አንደኛው ስለ ሚዲያ አስፈላጊነት ያለፉት 30 ዓመታት ማህበረሰባችን ላይ የተሰራው ፕሮፓጋንዳ በ3 ዓመትና በ4 ዓመት ጊዜ ውስጥ በጣም ታች አወርደናል። ማህበረሰባችን ላይ በተለይ አህለ ሱና ወል ጀማዓው ላይ የተደረገው የስም ማጥላሸት ዑለሞችን ማንቋሸሽ ያኒ የማይመጥናቸውን ሴራ የተደረጉት ነገሮች ሁሉ በዚህ 3 ዓመት ምን እንዲመጣ አድርገናል። ቢያንስ ባላንስ እንዲሆን አንድ ሚዲያ አሁን አህለ ሱናው ብዙ ሚዲያዎችን ወጥቷል። ስለ አቂዳ የሚያስተምሩ አሉ፣ ስለተለያየ አዳብያት፣ ኢማንያት፣ ሙዓመላት፣ ሙአሸራት የሚያስተምሩ አሉ። ወላኪን ግን ትግልና ይሄ ትግል ስንል ብዙ ጊዜ ሰው በሌላ እንዳይተረጎመው እንፈልጋለን። መጅሊሱ በህገ ወጥ መንገድ ከተቆጣጠረው አካል በኋላ ዑለሞቻችን ላይ፣ ሙአዚኖቻችን ላይ፣ የሃይማኖት ተቋማት ላይ፣ ሐሪሞቻችን ላይ ትልቅ አደጋ እየደረሰ ነው። ይህን አደጋ ለመጋፈጥ የቆመ አካል አለ እና ሚዲያ ያንን ትግል በከፍተኛ ሁኔታ ለማሳለጥ ይረዳ የነበረ እንዲሁም ደግሞ አልহামዱሊላህ ግባችን የምተናበለው ለማህበረሰባችን ተደራሽ ሆነናል። አንደኛ ማነሳው ስለ ማህበረሰባችን በጣም የሚያሳዝን ማህበረሰብ ነው። በጣም ለወቀሳን የመጣው ብዬ አስባለሁ። ዛሬ ለምን በሚሊዮን የሚቆጠር ማህበረሰብ ኑሮን አንድ ተራ ትንሽ ሚዲያን ሰፖርት ማድረግ አንድ ተራ ሚዲያን ማቆም ካቃተን እኛ ለመስጊዳችን መቆም ለመሻይኾቻችን መቆም አንችልም። በእርግጠኝነት አሁን እየጠየቀን ያለነው አሁን ባለሀብቶች የራሳቸውን ሚና ይወጡ። አህለ ሱና የሆኑ ሱፊያ የሆኑ ባለሀብቶች አሉ። ካሜራ ከቻሉ ማንኛውም የፕሮዳክሽን እቃ የሚችሉ ከሆነ እኛ ከገንዘብ በላይ የሚያስደስተን ማቴሪያል ቢያመጡልን። ሁለተኛ ማህበረሰባችን በጣም ባለሀብትን ብቻ ነው የሚጠብቀው። ይሄ ትልቁ ችግራችን ነው። የትም ዓለም ላይ አብዮትን ምንም ሲቀጣጠል ተራው አዋሙ ማህበረሰብ ነው አስተዋጽኦ የሚያደርገው።
በሚሊዮኖች 10,000 ሰዎች 100 ብር ቢያዋጡ ምን ያህል ደረጃ ይደርሳል? 50,000 ሰዎች 50 ብር ቢያዋጡ ሚዛንን ማቆም ይቻላል። ስለዚህ እኔ ማህበረሰባችን ላይ በጣም አዝነናል ማለት እንችላለን። እርዱን የሚል እንኳን ካምፔን ተጀምሮ ሰው ዜና እንዲዘግብለት ይፈልጋል። ሚዛን ሚዲያ ሁሉም ነው የሚደውለው በአሁኑ ሰዓት ከአራቱም የሀገሪቱ አቅጣጫ ይደወላል በአሁኑ ሰዓት ሚዛን ሚዲያ ላይ ማለት ግንስ ዜናዎችን ተደራሽ ለማድረግ ቪዲዮዎችን ለመስራት አሁን የተባሉት የፋይናንስ ጉዳይ አስፈላጊ ናቸው። እኛ በታሪክ በፋይናንስ ጉዳይ ማህበረሰባችንን ጠይቀናል ማለት ነው። በነገራችን ላይ የተለመደ አይደለም በማህበረሰብ ለዛ ነገር መሰጠት ይፈልጋል። እንደ ወንድሞቻችን በጣም ለማኝ መሆን ያስፈልጋል። የኛ ማህበረሰብ ደካማ ነው። ኢኽላሱም አለ ምንም ማለት ላይ ነገር ስላለ ብዙ አልተለመደም። ስለዚህ አሁን እናንተ ፊት አይናችንን አፍጥጠን የመጣ ነው። ለምንድነው ማገዝ ግዴታችሁ ነው። ሚዲያውን ስናስብ የመጀመሪያው ደረጃ ህዝባችንን አስበን የተከፈተው ሚዲያው። ስለዚህ ታች ወርዶት አንድ ሰው ምን ላበርክት ካለ ማኪያቶ የሚጠጣበትን ዋጋ በወሩ 200 ብር ቢረዳ ሚዛን መቆም ይችላል። አዲስ አበባ ላይ በእኛ በነጃሺ እስላማዊ ማህበር ስር ያሉ መስጊዶች ከ300 ምናምን በላይ መስጊዶች አሉ። እነዚህ መስጊዶች ተራ እያንዳንዱ አህባ 200 ብር ቢያዋጣ ሚዛንን ቲቪ ደረጃ ማድረስ እንችላለን። ሚዛንን ስከፍት ትዝ ይላችሁ እንደነበረ አላማችን ሰፊ ነው ብለናል። እንደ ሀገራችን ቲቪዎች ከዛም ፕሮፌሽናል የሆኑ ቲቪዎች ደረጃ ማድረስ እንፈልጋለን ነበር። ስለዚህ የሚዲያ አስፈላጊነት አንድ ነገር ብዬ ማለት ፈልጋለሁ። መሻይኾቻችንን ከመጅሊስ ያስወጣው አሁን መጅሊስ የገባው አካል አይደለም። የሚዲያ ፕሮፓጋንዳ። አሁን ሚዲያ አቅም አለው ማመን አለብን። ሚዲያ አራተኛ መንግስት ነው የሚሉት አቅም አለው። ዓለማችን ላይ የሚከሰቱ እያንዳንዱ ሙቭመንቶች ዋና ከፋይናንስ ቀጥሎ አቅማቸው ሚዲያ ነው። ስለዚህ ሚዲያና ፋይናንስ የሚነጣጠሉ ጉዳዮች አይደለም። ዛሬ ወደ እናንተ ብቅ ብለናል። ሁላችሁንም የምናስቸግራችሁ ምንድነው የቀን የማኪያቶን ሰው ለወር ያበርክት ነው 200 ብር 200 ብር ስንል የመጀመሪያ መነሻው 200 ብር ነው። ከዛ ከፍ ብሎ ግን ሰው በሚችለው ቀድር መርዳት ይችላል። ያንኛ ሚዛን ላይ በጥራት ደረጃ በኳሊቲ ደረጃ ማንመጣው ምክንያቱ ፋይናንስ ነው መታወቅ ያለበት። የተሻለ ስቱዲዮ መሻሻል አለበት። ድምጽ መስተካከል አለበት። ያኒ ለህቶች መስተካከል አለባቸው። ካሜሮች በኪራይ ከሚሆኑ በግዢ ቢሆኑ እንደፈለግን በየቦታው እየተከደ ነገሮችን ዘገባዎችን ጉዳቶችን ወደ ህዝባችን ማድረስ ይቻላል። ስለዚህ አሁን ሚዛን ከመጣ በኋላ ህገወጡ አካልን መፍራት ጀምሯል። ስለምን በየአካባቢው የሚሰራው ወንጀል በየቀኑ እየተጋለጠበት ነው። በሳምንት 2 ቀን ነው ዜናችን ምሳሌ። እኛ በሳምንት 4 ቀን ማድረግ እንፈልጋለን። ስቲል ዜና በሰዎች የሚነገር ዜና በቪዲዮ የሚሰራ ዜና ከድምጽ ባሻገር በቪዲዮ የሚሰሩ ዜናዎችን ለመስራት ሐሳብ አለን፣ እቅድ አለን። ወላኪን ግን ምን ያስፈልጋል? ለእነዚህ ሁሉ መፍትያቸው ፋይናንስ ነው። መሻይኾቻችን እንዳያችሁት ሰሞኑ እርዱ ብለዋል። ሚዛን ሚዲያን እርዱ። አህለ ሱናውን ይህን መስመር የመሻይኹ መስመር ለማስቀጠል ሁላችሁም ኃላፊነት አለብን። ሰዎችን ብቻ ባለሀብቶችን ብቻ ነገሌን ብቻ መጠበቅ የለም። እኔ አንቺ እኛ ሁላችንም ኃላፊነት አለብን። ኃላፊነታችን እንወጣ። ገንዘባችሁን አውጡ። አላህ ጋር ምንዳ ታገኛላችሁ። ይሄ ነው ጥያቄ። እኔ መርሐባ ያው ብዙ ተገልጿል። ምንድነው ሁላችሁም ኃላፊነት አለባችሁ። ኃላፊነት በተሰጠባችሁ ጉዳይ ላይ ደግሞ ተጠያቂዎች ናችሁ የሚል የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አንራይ ሁሉም መስሉን አንራየቲ እና አሁን የሚዛን ሚዲያ ኃላፊነት ብዙ ሰው ያደረገው የሶስት ወይም የአራት ሰው ቡር እንደዚህ ያደረገው ይመስለኛል። ሚዲያ ያው ፐብሊክ ነገር ነው፣ የግል የምትለው አይደለም። ሁሉም ሰው አስተያየት የሚሰጥበት ነው። ሁሉም ሰው ራዕዩ ሐሳቡ የሚያቀርብበት ነው ሚዲያ። ከዛን ግን ሚዲያን የግል ወይም የተወሰኑ ሰዎች ማድረግ አይቻልም። ስለዚህ ፐብሊክ ነው እና ከዛ አንፃር እኔ ለምሳሌ እዚህ ጋር ሳቀርብ የኔ ኃላፊነት ብቻ አይደለም፣ ወይ ደግሞ እኔ እናንተ ኢንተርቪው እናደርገው የኔና የአንተ ኃላፊነት ብቻ አይደለም። ሁሉም የአህለ ሱና ወል ጀማዓ የተባለው የማህበረሰባችን ኃላፊነትን ጨምሮ ነው። ይሄን ሚዲያ የመንከባከብ ይሄን ሚዲያ የማሳደግ ክፍተቶቹን የመሙላት ያንዳንዱ ነገር ላይ የማገዝ ምን አለበት ማለት ነው ኃላፊነት አለበት። ይሄ እንትኑን ብቻ የሚስተካከለውን ብቻ ሐሳቡን ብቻ እንትን ማለት ሳይሆን ማገዝ ያለበት ያው ሰዎች ሶስት ነገር ነው የሚኖራቸው የሚችለው። አንደኛው ፋይናንስ ነው፣ አንደኛው እውቀት ነው፣ ሌላኛው ደግሞ ጉልበት ነው እና በእነዚህ ባላቸው ነገራቶች ባለሀብቱ በገንዘቡ ይረዳል። ሐሳብ ያለው ደግሞ ሐሳብ ላይ ማገዝ ያለበት ፕሮፌሽኑ ወይንም በሙያ ደረጃ ማገዝ ያለበት በዛ በኩል ያገዛል። እንደገና ደግሞ በጉልበቱ ደግሞ ማገዝ ያለበት በጉልበቱ ያገዛል እና
እነዚህ ትብብሮች እንትን ሲሉ ነው ሚዲያ እንደ ሚዲያ በደንብ በሁለት እግሩ መቆም የሚችለው። ቅድም ስትነሳ ምናልባት ካስታወስከው እንደነ አልጀዚራ እንደነ ሲኤንኤን ምናምን እንዲህ እንደነ ቢቢሲ ኳሊቲውን የጠበቀ ሚዲያ እናደርጋለን ብለን ነበር የተነሳ ነው። ይዘን ሾርት ፔሪድ ኦፍ ታይም ያንን ሰክሲድ እናደርጋለን ብለን ነበር ያሰብነው። ግን ያልሆነው ለምንድን ነው? ፋይናንስ ነው። በቃ ሁሉም በቃ ግልጽ መሆን ያለበት አይደለም። እዛ ደረጃ ለመድረስ በሀገር አቀፍ ደረጃ የሁለሞቻችንን ስሞታና ቅሬታ እንኳን በአግባቡ ቀርጸን እንኳን ለማቅረብ አልቻለም። ያይቸው የሆነበት ምክንያት ምንድን ነው? አጭሩ አሁንም ስንመጣ ፋይናንስ ነው። ስለዚህ ሚዛን ሚዲያ ምንድን ነው የሚያስፈልገው የሚለውን ስናስብ ከቤት ኪራይ ጀምሮ የቤት ኪራይ፣ ወርሃዊ ኪራይ፣ የስቱዲዮ ኪራይ አለበት። መቼም ያው አየር ላይ አይደለም የምንሰራው። እዚህ የሚመጡ ለምሳሌ መሻይኾች የተገፍተው የሚመጡ መሻይኾች ኮንፈረንስ ሲዘጋጅ ያው ስቱዲዮ እንጠቀም እና ይህን ስቱዲዮ ያው በነፃ አይደለም የተሰጠን፣ ወርሃዊ የራሱ የቻለ ክፍያ አለው እና ከወርሃዊ ክፍያ ጀምሮ ካሜራ የለንም። ካሜራ ተከራይተን ነው የምናደርገው። ካሜራ ያስፈልጋል፣ ላይት ያስፈልጋል፣ ስታንድ ላይት ያስፈልጋል፣ ኒክ ማይኮች ያስፈልጋሉ፣ ዙመር ማይኮች ያስፈልጋሉ፣ ሃርድ ዲስኮች ያስፈልጋሉ፣ ጌሚንግ ላፕቶፖች ያስፈልጋሉ። እነዚህ ነገራቶች በሙሉ ሃርድ ዲስኩ ለብቻው ሚዲያ ላይ መቼም የሚዲያ ላይ ትንሽ የተወሰነ ተሞክሮ ወይንም ትሬኒንግ ያላችሁ ሰዎች በደንብ ታውቁታላችሁ ያስባለሁ። በየጊዜው አንድ ሃርድ ዲስክ ምን ያህል ነው? አሁን እኛ ከገባን ጀምሮ ሃርድ ዲስክ እንደው ለዛው ስንት ፋይል የሌለበትን ማለት ነው። ሃርድ ዲስኮቹ ካለ እንትን ለማለት እንትኑ የለንም። የፋይናንስ ፋሲሊቴሽኑ ስለሌለ አንዳንዴ መግዣ ስናጣ የነበሩት ፋይሎች ዴት እናደርጋለን። ይሄ ሁሉ የሆነው ይሄ ነው። ስለዚህ እኛ ደግሞ ለምንድን ነው ይሄን ሁሉ ማህበረሰብ እያለ ኦልሞስት የሀገሪቱን በሚቀርበው ሴንሰስ 50% ወይ 60% ሙስሊም ነው ካለ ኦልሞስት ማጆሪቲ እኮ 90% ሱፍያ ነው አለ ሱና ነው። ምንም ይሄን እንትን የሚል ነገር የለም። ይሄን ሁሉ 90% የሚሆን አህለ ሱና ወል ጀማዓ ሱፍያ ማህበረሰብ ይዘን እንደው አንድ ብር 1 ሚሊዮን ሰው አንዳንድ ብር ቢያዋጣ እኮ ቀላል ነው። ሌላው እንደው ይሄ እንትኑ ብቻ ነው በቃ እንትን ኖሮት ኢንቴንሽን ኖሮት ጥሩ የሆነ ንያ ኖሮት አንዳንድ ብር እኮ ካወጣ 1 ሚሊዮን ሰው በቃ ምንድነው በቃ በትንሹ ሚዛን ላይ ያለውን ተግዳሮት ቀረፈ ማለት ነው። ስለዚህ በዚህ ያህል ደግሞ ከ1 ሚሊዮን እንደምሳሌ አነሳነው እንጂ ህዝባችን 90% ማለት ኦልሞስት 59 የሚሆን ህዝብ ይዘን ነው። ስለዚህ ይሄ ደግሞ ተገቢ አይደለም ብዬ አስባለሁ። ተገቢ አይደለም ማለት ሁሉም ምንድነው የኔ ሚና፣ ምንድነው የኔ ኮንትሪቢዩሽን፣ ምን ላበርክት የሚለው ነገር በደንብ እንትን መባል አለበት። ለዚህ ደግሞ ሁላችንም ትብብር ማድረግ ያስፈልጋል። አሁን የተባሉት እቃዎች እኛ ቅድም ሸሙዬ ገልጾታል። ከገንዘቡ ይልቅ ማቴሪያሉ ገዝቶ የሚያመጣልን ካለ አህለን ወሰህለን በዚህ መልኩ እንድትረዱን ነው። በእንትኑ ብቻ ገንዘቡ ብቻ አይደለም፣ በማቴሪያል ቅድም የተባሉት ማቴሪያሎች በኩል እያንዳንዱ ባለሀብትም ሊሆን ይችላል ወይ ጀማዓም ሊሆን ይችላል የሆነ አካል ይህንን ነገራቶች ሊነይት እንደገና ደግሞ የፋይናንስም ደረጃ ላይ ሌላው ማህበረሰብ ተሳታፊ ሊሆን ይገባል። ያው ሚዲያው እናንተ ከሌላችሁለት ቅድም ስለነሳ የተናገርነው ነገር አለ። መሰረቱ ህዝብ ነው ብለን ነው ያልነው። የሆነ ነገር ሲጀመር በተወሰነ ስብስብ ሊጀመር ይችላል፣ ግን አላማው ያው ህዝባዊ ከሆነ ባለቤትነቱ የህዝብ ነው የሚሆነው እና ኃላፊነቱ የእናንተ እንደመሆኑ መጠን ተጠያቂነትም አለባችሁ ብዬ ነው የማስበው። ከኛ የበለጠ ህዝቡ ነገ መንታ መንገድ ላይ ሆኖ ሚዛን ቢወድቅ እኔ አይደለም ተጠያቂ ብዬ ነው የማስበው። ወይ አንተ ነህ ብዬ ተጠያቂ ወይ ከበስተጀርባ ያለው የተወሰነ 7 ሰው ነው ብዬ አላስብም። እንደ ህዝብ ደግሞ ኮንትሪቢዩሽን ማበርከት አለበት። የኔ ነው የሆነ ነገሩን ህመሙን ወደዚህ ሲያመጣ እዚህም ላይ ደግሞ ያለው ደግሞ እዚህ ጋር ያለውን ቻሌንጅ ደግሞ በምን መልኩ ነው ኮንትሪቢዩት ላድርግ የምችለው? ቅድም ያልኩት ትንሿ ነገር አለች። ማኪያቶ ሰው ዛሬ ቅዳሜ ወጥቶ ከሆነ ከጓደኞቹ ጋር ማኪያቶ ሻይ ለመጠጣት እስከ 1000 ብር እስከ 500 ብር ወጥቶ ይመለሳል። ምንም ግልጽ ነው እና ይህችን ትንሽ ለተባለው ለዲነል ኢስላም ወይንም ያው እኛ ምን እንደምንለው ፖለቲካ አይደለም ግን ምን ዘግይቶ ዛሬ ፖለቲካ አይደለም እየዘገብን ያለነው ያው መሰረታዊ የሆነው የመሻይኾቻችን አሰር ወይንም ታሪክ፣ ትውፊት፣ አቂዳው እየተነጠቅን ነው። አመልኮታችን እየተነጠቅን ነው።
እየተከበረልን አይደለም። ስለዚህ ያንን ነገር ይሄ መገፋቶች፣ በደሎች፣ ጭቆናዎች በሙሉ ምን መሆን አለበት? መሻይኾቹ ላይ የሚደርሰውን ነገር በሙሉ መቆም አለበት። ስለዚህ ትክክለኛ የሃይማኖታዊ ነፃነትን ልክ በፊት በነበረበት የመብት እንትኑ ላይ እንዲቆም ማስቻል አለብን። መደራጀት አለበት፣ መቋቋም አለበት፣ መታገዝ አለበት በሚል የተነሳ ነውና ስለዚህ ያው ይሄ ደግሞ የተወሰነ ሰው ኃላፊነት ስላልሆነ ሁላችሁም ቅድም መግቢያ ላይ ያልኩት ነገር አለ። ሁሉም ሰው ለሚዲያው ኃላፊነት አለበት፣ ተጠያቂ ነው ብዬ ስለምን ሁላችሁም ያው እንድትተባበሩ እንጠይቃለን ማለት ነው። መጨረሻ ምናልባት የሆነ ነገር እንበልና ያው ሳልጨቃጨቅ የመጨረሻ ሀሳቤ አሁን ያለንበት ዋቄን ማወቅ ያስፈልጋል። አሁን ያለው ኢትዮጵያ ሙስሊም ማህበረሰብ ያለበትን ዋቄ ማወቅ ያስፈልጋል አሁን ላይ ማለት ነው። አንደኛ መሻይኹ ከመጅሊሱ ተገፍቶ፣ ከተቋሙ ተገፍቶ፣ ከመስጊዱ ተገፍቶ ነው ያለው። አሁን በዚህ ሰዓት ደግሞ ሀገር አቀፍ ግብረ ኃይል ተቋቁሞ ማለት ነው የህዝብ ሙስሊሙን የአህለ ሱናውን መብት ለማስጠበቅ ማለት ነው የሚመለከተውን ትግል ካለፉት 3 ዓመት ጀምሮ እየተደረገ ነው። አሁን በዚህ ወቅት ማለት ነው ከመጅሊሱ ጋር በተያያዙ በጣም ብዙ የሚሰሩ የሚዲያ ስራዎች አሉ። አሁን መንታ መንገድ ላይ መቆማችን ያመጣንም ጉዳይ ወቅቱ ስለሆነ እንጂ እንደ ድሮ እንደ ከዚህ በፊቱ በተለያዩ አህባቦች በተለያዩ ሰዎች እንሻፈን ነበር። አሁን ግን የግዴታ ሚዛን መቀጠል አለበት። አንደኛ ከማህበረሰባችን አንፃር ወላሂ በቃ የመጨረሻ ደረጃ ሲሆን የመጣ ነው ይሄ ወቅት ላይ ሚዛን ቲቪ መሆን ያለበት እንጂ ወደታች መውረድ የለበትም ብለን እናስባለን። ስለዚህ ሁላችንም ይህን ወቅት ከግምት ውስጥ እናስገባ እንላለን። ሚዛን ሚዲያ የ1000 ብር እና 500 ብር ቻሌንጅ ጀምሯል። በሚዲያ ሁላችሁም ይሄን ተቀላቀሉ። ባለሀብቶች ደግሞ ትላልቅ እቃዎችን ከትላልቅ እስከ ትናንሽ እቃዎች ግዙ። በወር ሚዛን ሚዲያ ትንሽ ወጪው ከ100 እስከ 150 ሺህ ብር ወጪ ያለበት የሰራተኛ የካሜራ የኪራይ የምናምን ማለት ነው። ያኔ እንግዶችም ሲመጡ እዚህ ክራም ይደረግላቸዋል፣ ምሳ ይበላሉ፣ የተለያየ አይነት ወጪዎች አሉ። ሰው በጣም ብዙ ነው ወጪው ሲገባበት ማለት። ስለዚህ ከ100 እስከ 150 ሺህ ብር ወጪ የተደረገ 2 ዓመት ድረስ እኛ በተለያዩ ቅን በሆኑ አላህን በሚፈልጉ ባለሀብቶች እና አንዳንድ ግለሰቦች ስማቸው እንዲጠቀስ ስለማይፈልጉ ነው አላህ ጀዛቸውን ይክፈላቸው እዚህ ድረስ መተናል። ከአሁን በኋላ ደግሞ የኔ ያንተ የሁላችንም ኃላፊነት ነው። ስኬቱ የጋራችን እንደሆነ ችግሩም የጋራችን ነው መሆን ያለበት እንጂ የተወሰኑ ሰዎች አሁን ይህን እየመራ ያለው ነጃሺ እስላማዊ ማህበር ነው። ከነጃሺ እስላማዊ ማህበር አቅም በላይ ጉዳዩ ማለት ነው። ስለዚህ የጆሃር የመሐመድ የነጃሺ የቻይና ኃላፊነት የሁላችንም ኃላፊነት ነው። አደራ ይህን መልክ ከሰማችሁ በኋላ ለሚመለከተው በመላው ዓለም ላለው ማህበረሰባችን አህለ ሱና ታደርሱልናላችሁ ብለን ተስፋ እናደርጋለን። በመላው ዓለም ላይ ያላችሁ ደግሞ በዚህ ቻሌንጅ ተቀላቀሉ፣ አታሳፍሩንም። ኢንሻአላህ ቢዝኒላህ ሚዛን በከፍታ ላይ እንመለከተዋለን ብለን እናስባለን። ምናልባት እኔ በመጨረሻ ማስተላለፍ የምፈልገው በተለይ አሁን ቅድም የገለጽከው ነገር አለና ወቅቱ በጣም አንገብጋቢ ወቅት ላይ መረጃ የሚፈልግበት ሰዓት ላይ ነው። ከከተማ ጀምሮ እስከ ክፍለ ሀገር ያለው ሂደት ምክንያቱም በጣም አጣዳፊ ነው። ይሄ ምርጫው ሂደት አለ፣ ምርጫ ሂደት አለ እና በምርጫው ሂደት ላይ ደግሞ የሚደረጉ የማጭበርበር ሂደቶች ይሄ በቃ እንትኑን ያልጠበቁ የሲኩዌንሱን ወይም ፕሮሲጀሩን ያልጠበቁ አካሄዶች አሉ እና እነዛን በሙሉ ማህበረሰባችን መረጃ ይፈልጋል፣ መረጃ መስጠት ይፈልጋል፣ ዴይ ቱ ዴይ አፕዴቶች ይፈልጋሉ። ልክ እንደ በፊት በአንድ ወር አንድ ጊዜ መጥተን በሚቀጥለው ሲገኝ የሚባል አይደለም። በጣም አንገብጋቢ በጣም ወሳኝ ወቅት ላይ ነው የምንገኘው እና ይህ ደግሞ ገፊ ምክንያቱም ደግሞ ማህበረሰባችን ነው። በቃ የማህበረሰባችን ፍላጎት ከበፊቱ ጨምሯል። ከበፊቱ የማህበረሰባችን ፍላጎት የጨመረ ስለሆነ መረጃ መስጠት ያስፈልጋል በየጊዜው እና ለዛ ነው አሁን ሚዛን ሚዲያም እገዛችሁን የእናንተን ኮንትሪቢዩሽን ፈልጎ ወደ እናንተ የመጣው ለዛ ነው። ማህበራዊ ሚዲያ ላይ ካምፔን ተጀምሯል። ማህበራዊ ሚዲያ ላይ ያወጣንበት ምክንያት ያንዳንዱ ሰው የሚዛን ስቴክ ሆልደር ነኝ ብሎ እንዲያስብ ነው። መጀመሪያ መታወቅ ያለበት እሱ ነው። ሚዛን ሚዲያን እንዲቆረቆረው ስለ ሚዛን ሚዲያ የኔነት የባለቤትነት ስሜት እንዲሰማው ነው። ማህበራዊ ሚዲያ ላይ ወጥተን በማህበራዊ ሚዲያ ደረጃ የዘመቻው ጀምረን እያንዳንዱ ሰው ኮንትሪቢዩት እያደረገን ያለ ነው። በቂ ነው ብለን አናምንም። ቅድም ካልነው ከቁጥራችን ካለው ቁጥር አንግል አንጻር ስናየው በቂ አይደለም ኮንትሪቢዩሽኑ ምን ያህል እንደሆነ እና
ሐቂቃ እንደውም እኛ እኮ እንትን ማለት ነበረብን፣ ማልቀስ ነበረብን ሐቂቃ ማለት ነው። ምንም ነው በህዝቡ ኮንትሪቢዩሽን ምንም ነው። በጣም ማለት ከምን ሰማው በተለይ አሁን ክፍለ ሀገር ላይ ማለት ምን ሰማው እኮ በየቀኑ ያደማናል። በየቀኑ ከምናየው ተግዳሮት ከምንሰማቸው በጣም ትላልቅ ዘግናኝ የሆኑ ነገራቶች አንግል ወላሂ በቃ እኔ እንትን አይደለም ገና እንትን አይደለም ካምፔን አልጀመርንም ገና እኔ አሁን ተጀመረ ምናምን ይባላል ምናምን እንጂ ገና ካምፔን አልጀመርንም። በደንብ መጀመር አለበት ማህበረሰባችን በደንብ ተሳታፊ መሆን መቻል አለበት እና እነዚህ አንገብጋቢ ጉዳዮች አሉብን። ስለዚህ ያው ሁሉም ማህበረሰብ ክፍል ተሳታፊ ይሁን። በተለይ ደግሞ ውጭ ሀገር ላይ የምትኖሩ በአሜሪካ፣ በሳውዲ አረቢያ፣ በሌሎችም ኳታር፣ እንደዚህ ካናዳ ምናምን የምትኖሩ የማህበረሰብ ክፍሎች ወይም የመሻይኽ ደጋፊ የሆናችሁ ደቡብ አፍሪካ ጨምሮ የምትኖሩ ወንድም እህቶች ቢያንስ እዚህ ሀገር ላይ ካለው ትንሽ እዛ ይሻል ይመስለኛል። ትንሽ ማለት እዛ $5 እዚህ ያለው ሰው የተወሰነ ያህል ከበር ማድረግ ይችላል ብዬ አስባለሁ እና ውጭ ሀገር ላይ ያላችሁ ይህንን የምትመለከቱ ወንድሞች እህቶች የእናንተም እገዛ ወይንም የእናንተም እንትን ነው ይሄ ለእናንተም የሚተላለፍ የእናንተም ኮንትሪቢዩሽን የሚሻ ጉዳይ ስለሆነ ያው እርዳታ እንድታደርጉ እንዲሁም ደግሞ እንድታግዙ ነው። በተረፈ ያው ባለሀብት ወንድሞች ሚዲያው ነገ ወዲያ ቅድም እንደተባለው ወደ ቲቪ ደረጃ ከፍ ወዳለ ደረጃ ከሄድን ኖርማል የሚያገለግለው እናንተንም ጭምር ነው። ምክንያቱም ከዚህ በኋላ ስፖንሰር ልታደርጉ ሌላ ሚዲያ ወይም ሌላ ቲቪ ጣቢያ መሄድ ላይ ተጠበቅባችሁ ይችላል። ያው የራስን ነው ማለት ነው። ከዚህ ከዛሬው ኮትኩቶ ያሳደገው ነገር ነገ ሚዛን ሚዲያን ሊረዳ የመጣ ሚዛን ሚዲያን ከስሩ ከመጀመሪያ ጀምሮ ሰፖርት እያደረገ የነበረ ሰውዬ እኮ ፕሪቪሌጅ አለው። ነገ ሲመጣ ሌላ ሸርጥ አታበዛበት። መቼም ቀጥታ ወዲያውኑ እንደመጣ ቤቱ ነው ያ ሰው። ስለዚህ በሚዲያ ደረጃ በነገራችን ላይ ትንሽ የሚባል ሚዲያ የለም። ዛሬ ፌስቡክ አንድ ግለሰብ ፌስቡክ የሚፈጥረው ተጽዕኖ ቀላል አይደለም። አንድ ዝም ብሎ ይሄ 1000 ተከታይ ወይ ምናምን ያለው ፌስቡክ ካየኸው ምን ያህል ነው የሚያናገረው ማለት ትንሽ ምትሉ አይደለም። ዛሬ ላይ አንድ ፌስቡክ 1000 ያለው ሰውዬ 3 ሰው ሼር ቢያደርግለት ምን ያህል ነው ተደራሽ የሚሆንለት? በትንሹ ነው 3 ሰው ሼር ቢያደርገው በጣም ብዙ ሰው ይደርሳል። ሚኒመም 15000 20,000 ሰው ይደርሳል። በሚዲያ ደረጃ ደግሞ ሲሆን ደግሞ ሚዲያው ካሜራ ስለሌለው የሆነ በጣም ብዙ ባለሙያ ስለሌለው ትንሽ ነው ብለህ ያው አሁን ብዙ ጊዜ የኛ ሰው የሚያየው በዛ አንግል ነው ካየ ነው እና እንደዛ አይደለም። ሚዲያ በየትኛውም ሂደት ዋናው ይሄ የመረጃ ፍሰቱ ላይ ሞር ኮንሲስተንት ሆኖ የሚሰራ ከሆነ ሚዲያው ቀስ በቀስ ያው ወደ የሚፈልግበት ደረጃ ማድረስ ይቻላል እና እንዳያችሁት ደግሞ አህለ ሱና ወል ጀማዓ ዛሬ ላይ የትኛውንም ጭቆናው የትኛውንም ሂደቱ ትላንት እኮ እዚህኛ ጋር የመጣ ሰው የነበረ አንድ ሰው ሀታ እንትንም አይደለም የአህለ ሱና ተከራካሪም አይደለም ኖርማል ተገፍቶም አይደለም። ፐርሰናሊ ግን የሆነ እንትን ከመጅሊስ ጋር በተያያዘው የሆነ እንትን ተሰራበት ቤት ተሰራበት። ከዛ ሌላ ሚዲያ ጋር ይሄዳል። ሚዲያ ጋር ሄደና ቀጠሮ ያዘለትና ይመለሳል። ከዛ ቀጠሮ ሚኒስትሪ ሚዲያ ላይ ቀጠሮ ያዘለትና ሳይቀርቡት ይቀራል። ለካ ምንድነው ኢሹ ዴት እስኪሆን ድረስ ነው የሚጠበቀው። ሰውየው ካልቀረበ ከዛ በኋላ አጀንዳው በቆርሙዝ ይሞታል። ከዛ መጨረሻ ሰውየው በቃ የሚያቀርበው አጣ። መጣ እዚህ እኔ ጋር ሲቀርብ በጣም ነው ደስ ያለው። ለምን እዚህ ሲቀርብ በጣም ደስ ያለው። አሁን እኛ የምንፈልገው የሆነ አንዳንዴ ሰው ምንድነው የሚመስለው የሆነ በቃ የሆነ ለአንድ የሆነ ማህበረሰብ ብቻ እንትን ብሎ የግሩፕ ነገር ነው የሚመስለው። በቃ ተናግሮ ሄደ አወጣንለት። መጅሊስ ጋር ሲደርስ ለምን እዛ ሄድክ ነው የተባለው። ግን የሚያቀርበው አካል ግን የራሳቸው ከዛው አካባቢ ላይ ሜሞራንደም ኦፍ አንደርስታንዲንግ የተፈራረሙ ሚዲያዎች ናቸው አናቀርብም ያለው። ይሄ ማህበረሰባችን በዚህ ደረጃ አናቀርብም ሲባል ሲገፋ የነበረበት ሂደት ዛሬ ላይ የት ሄዳለሁ ብሎ እንዳያስብ አድርገናል አይደል? ዛሬ እኮ መሻለ የት ሄዳለሁ ብሎ አያስብም። የት ነው የመጣው? ቀጥታ ይደበቅ
የዚባል ሚዛን ነው የሚመጣው የራሱ ቤት ነው ሰተት ብሎ በቃ ይመጣል ይገባል ያለበትን ሐሳቡን ያለውን ነገር እንትን ብሎ ይመጣል ከዛ በተረፈ ሚዛን ቀደም እንዳልከው የሆነ ገለጻት ነገር ነበረች የሆነ ሰዎች ሲመጡ እዚህ ኢክራም እሱ ብቻ አይደለም እኛ እንደ ዩቲዩበር አይደለም ተቋቋመው ወይንም እዚህ ጋር ዩቲዩብ የሆነ ሽቀላ ምናምን ለመሸቀል አይደለም ተቋቋመው እኛ ተቀርጾ የተውናቸው የሉ ሰዎች አይተው በቃ ባለፈው የተቀረጹት ነገር እንደዚህ ትብራለ የተውናቸው ቪዲዮዎች እንደ ዩቲዩበር ቢሆን እንደ ቢዝነስ ቢሆን ኖሮ ያን እንተዋለን አንተ አውጥተንበታል በአንድ ካሜራ 3000 ብር 4000 ብር አውጥተን ከጠረስናቸው ካሜራና እንከካልን በኋላ የተውናቸው ብዙ ቪዲዮዎች አሉ ወደ በቃ ሰዎቹ የሆነ ሰዓት ላይ የሚቀየር ነገር አለ ፕራይቬሲ እንትን የሚል ነገር አለ ሲቀየር የተውናቸው ቪዲዮዎች አሉ እና በዚህና ያህል ደረጃ ነው ተግዳሮቱ እየገጠመን በዚህና ያህል ደረጃ ነው እንትን ያለና ነውና ማህበራዊ ሚዲያ ላይ ያለውን በቂ አይደለም ስለዚህ ያንንዱ ታች ያለው የማህበረሰባችን ክፍል ባለሀብቱ ሴቱ ወጣቱ ውጭ ሀገር የሚኖረው የማህበረሰብ ክፍላችን ከሚዛን ሚዲያ በጎን በመቆም በሁሉም ደረጃ እርዳታውን ወይንም ድጋፍ ማድረግና መተባበር ይጠይቃል ቀደም ያልናቸው በጉልበቱም በፋይናንስ በምንም በሁሉም ደረጃ እንትን ማለት ይችላል አስተያየትም ሁሉም ክፍት ነው በራችን አስተያየት ምንም እንትን አይደለም አሁን ትልቁ ነገር ተግባራዊ በተደረገው አስተያየት አለ ተግባራዊ በተደረገው አስተያየት አለ ቀደም እንዳልከው ከአቅም አኳያ ለዛብን ኤዲቲንጉ እንደዚህ ሆነ ብትል በቃ አቅማችን ነው ከሁለት ኤዲተር ወይ ከአንድ ኤዲተር በላይ መጣን እንችላለን ይችላል ደረጃ አዎ ስለዚህ ሌሎች አስተያየት የሚመጡትን አስተያየት ገንቢ አስተያየቶችን እየተቀበልን ሌሎችን ደግሞ አንዳንዴ ልክ እንደዚሁ ደግሞ አቅምን ደግሞ እንትን እያልን ደግሞ ለነገ ሌደር ደግሞ እናቆያቸው አቅም ሲመጣ ብለን እንትን እንላቸው አሉ ስለዚህ ሁላችንም እንተባበር የኔ አይደለም የሱ አይደለም ወይንም የሆነ ጀማ አይደለም ስለዚህ ይሄንን ሚዲያ የሁላችንም የሁሉም አህለ ሱና ወል ጀማዓ ማህበረሰብ ሚዲያ ነው ልሳን ነው ጆሮ ነው ያው ሚዲያ የህዝብ ጆሮና አይን ነው እንደሚባለው በዛሬ ላይ ያው ሚዛን ሚዲያ በሁሉም ሀገሪቱ በሚባል ደረጃ አይንና ጆሮ ሆኖ በደንብ ነገራቶችን እየተከታተለ እያቀረበ ያለበት ሁኔታ ስላለ ካለንበት ደግሞ አንገብጋቢ ወቅት አኳያ በተለይ አሁን ላይ ክረምት ካለው ቢዝነስ ምርጫ እንደገና ደግሞ የታስክ ፎርሱ ሂደት ጉዳይ ያለ ራሱ በጣም ብዙ እንትኖች አሉ ምክንያቱም ተዋረዱ እስከታች ድረስ እስከ ወረዳ እስከ ዞን ምናምን የተቋቋመ ራሱ የቻለ እንትን አለውና እዛ ጋር የሚፈጠሩ ራሱ እንትኖች አሉ እስከፍል የሚደረጉ ነገራቶች አሉና እነዛ ራሱ ለመስራት ትልቅ ነገር ይፈልጋል ትልቅ እንቅስቃሴ ይፈልጋል እና ከዛ ግን ይሄ ወላሂ ከናንተ እገዛ እርዳታ ውጪ ሊሆን የሚችል አይደለም መጀመሪያም ሲከፈት ቅድም እንዳልነው ስንጀምረው የማህበረሰባችንን ሁኔታ ማህበረሰባችን ይተባበራል ማህበረሰባችንን የሚያገለግል እንደመሆኑ መጠን ማህበረሰባችንን አስተዋጽኦ ያደርጋል ኃላፊነት አለበት ግዴታ አለበት ብለን የጀመርነው ስለዚህ ማህበረሰባችን ግዴታውን ኃላፊነቱን እንዲወጣ በጎን ማለት ነው እኛ እንዳለ ሁሉ ማህበረሰባችንን ኃላፊነቱን እንዲወጣ ስንል ያው በአላህ ስም እንጠይቃለን ማለት ነው ሚዲያው ይብላችሁ ነው አሳድጉት እርዱት እያለን ነው ያለነው የመጨረሻ ቃሌ ነው መሐመድ የመጨረሻ መጥቷበት ነው ጫና ዘላችን በመጨረሻ ያው ወንድሜ ጀዋር ሰፊውን ነገር ዳሶታል ያው ልመና አይሳካልን ሙፍቲ እና ኢንሻአላህ ያው ይሄ የአኺራ ጉዳይ ነው የቀብር ጉዳይ ነው እንዲሁም ደግሞ ለትውልድን የማዳን ጉዳይ ስለሆነ ሁላችንም ኃላፊነት አለብን እንላለን የመጨረሻ ማስተላለፍ የምፈልገው መልእክት ደግሞ የአባልነት ፎርም ተዘጋጅቷል ለሁሉም ይመለከተኛል ለሚል 200 ብር ትንሽ ዋለች መጠኑ ከፍ ያለ ከዛ በላይ ተዘጋጅቷል ሁላችንም ይሄን ፎርም በመሙላት ማለት ነው ወደ ሚዛን በመላክ ኃላፊነታችንን እንወጣላለን ያው ከዚህ በላይ እናደርጋችሁ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ